አክሱም የኢትዮጵያ ስልጣኔ እምብርት፣ የታሪካችን ኩራትና የሁላችንም የጋራ ማንነት መዳረሻ። ይህች ከተማ ከድንጋይ የተቀረጹ ሐውልቶች ብቻ ሳይሆኑ ለዘመናት አብሮ የሚኖር ጥበብ ለዓለም ያስተማረች ሕያው ታሪክ ናት። አክሱም ገና ከጥንት ጀምሮ ክርስቲያኑም ሆነ ሙስሊሙ እኩል የገነቧት፣ አብሮ የሚኖሩባትና እንደ አይነ ብሌን የሚጠብቋት የጋራ ምድራቸው ናት። በዚች የስልጣኔ አውድማ ውስጥ የሚኖሩ ሙስሊሞች ኬትም የመጡ እንግዳ ሳይሆኑ የከተማዋ የደም ስር፣ የቋንቋ ባለቤቶችና የአክሱም ስልጣኔ ቀጥተኛ ወራሾች ናቸው። ትላንት በትግራይ ምድር የህልውና ጦር ሲታወጅ የዚች ከተማ ሙስሊም ልጆች እምነታቸው ሳይለያቸው ከክርስቲያን ወንድሞቻቸው ጋር በአንድነት ተሰልፈዋል። ደማቸውን ለጋራ ምድራቸው አፍስሰዋል። እንደ አንድ ቤተሰብ ሆነው መከራውን ተጋፍጧል። ምክንያቱም አክሱም ለሁሉም የምትጋራ የጋራ ቤት፣ የጋራ ሀብትና የጋራ ኩራት ናትና። ሆኖም ይህ አንድነት ታሪክ አንድ ትልቅ ጥቁር ጠባሳ አለው። ልዩነታቸው እምነታቸው ብቻ በመሆኑ ዛሬም ድረስ በአክሱም ምድር ላይ የመስገጃ ቦታ ተከልክለዋል። ከዚህም በላይ ልብን የሚሰብረው የሞተ ወገናቸውን በክብር ለማሳረፍ የመቅበሪያ ቦታ ተነፍጓል። አስክሬን ተሸክመው 40 ኪሎ ሜትር እንዲንከራተቱ መገደዳቸው ነው። እዚህ ጋር ህሊና ያለው ሁሉ ሊጠየቅ የሚገባው አንድ ጥያቄ አለ። የሁሉ መከራና እንግልት ለምን? ለሀገራቸው ህልውና በአንድነት የተሰለፉ ዜጎች ለምን በገዛ ከተማቸው እንደመጤ ይታያሉ? የሚሉ ጥያቄዎች ይነሳሉ። ጥያቄው ተገቢ ነው። ብዙዎች ለዚህ ጥያቄ ምላሽ ሲሰጡ አክሱም ቅድስት ከተማ በመሆኗ ነው ይላሉ። ለመሆኑ ቅድስና ማለት ምን ማለት እንደሆነ በጥልቀት እንመልከት። ቅድስና ከሃይማኖታዊ ትርጓሜ ባለፈ ለሰው ልጅ የሞራል ልዕልናና ለማህበራዊ ፍትህ መቆም የሚሰጠው ጥልቅ ትርጉም ነው። ለአማኙ ማህበረሰብ ቅድስና ማለት አንድ ስፍራ ከዓለማዊ ርኩሰት ለይቶ ለፈጣሪ ክብር ብቻ መመደብ ሲሆን፣ ይህም በቦታው ላይ ሰላምና ፍቅር እንዲሰፍ የሰው ልጅም ከመለኮታዊ ኃይል ጋር የሚገናኝበት ንጹሕ ድልድይ ሆኖ እንዲያገለግል ያደርገዋል። በሌላ በኩል ደግሞ ቅድስና ከሰብአዊ መብትና ከታሪካዊ እሴት ጥበቃ ጋር የተቆራኘ ነው። እውነተኛ ቅድስና የሚረጋገጠው በዚህ ስፍራ ውስጥ ለሚኖሩ የሰው ልጆች ሁሉ እኩል ክብር ሲሰጥ፣ ፍትህ ሲነግስና መሰረታዊ የአምልኮና የክብር ቀብር መብቶች ሳይሸራረፉ ሲከበሩ ብቻ ነው። ሆኖም ግን ዛሬ በአክሱም ምድር ላይ የምንታዘበው እውነት ከዚህ የቅድስና መንፈስ ጋር በእጅጉ ይጋጫል። በከተማዋ ጎዳናዎች ላይ ገላዋን ለገበያ የምታቀርብ ሴት በነጻነት በቆመችበት ስፍራ የፈጣሪዋን ትእዛዝ አክብራ ሂጃቧን የለበሰች እንስት እንደ ባዕድ የምትታይበት ምክንያት ምንድን ነው? ውሻና አህያ በከተማዋ ክልል ውስጥ የመቀበር መብት ባገኙበት ምድር እንደ ክብር ፍጥረት የተፈጠረው የሰው ልጅ ሙስሊም በመሆኑ ብቻ ጀናዛው 40 ኪሎ ሜትር እንዲሰደድ መደረጉ ቅድስናን ያስከብራል ወይስ ሰብአዊነትን ያረክሳል? ፈጣሪ የሚበደልባቸውና ቁጣውን የሚቀሰቅሱ የመጠጥና የጭፈራ ቤቶች በየጥጋ ጥጉ ተፈቅደው አምላክ የሚመሰገንበት መስጊድ ቅድስናን ያፈርሳል ተብሎ መከልከሉ ምን ያህል ምክንያታዊ ነው? እውነተኛ ቅድስና ኃጢአትን እንጂ አምልኮን፣ እርኩሰትን እንጂ ሰብአዊነትን አይቃወምም። የሰው ልጅን ክብር ማዋረድ፣ አስክሬንን ማጉላላትና የፈጣሪን ትእዛዝ ሲጣስ እያዩ ዝም ማለት የቅድስና መለያ ሊሆን አይችልም። ከቅድስና ክርክር ቀጥሎ የምናገኘው ሌላው ተግዳሮት ደግሞ የመጤነት ትርክት ነው። ይህንን ጉዳይ ስንመለከት የታሪክ እውነታው ሌላ መሆኑን እንረዳለን። የኢትዮጵያ የታሪክ ጉዞ እንደሚያሳየው ወደ ሀገራችን የገቡት ታላላቅ እምነቶች ይዞ የመጡት መልእክትን እንጂ ሕዝብን አይደለም። ዛሬ የምናየው ክርስቲያንም ሆነ ሙስሊም ኢትዮጵያዊ የጥንቱ የኢትዮጵያ ዘር እንጂ ከውጭ የመጣ እንግዳ አይደለም። አንድ ኢትዮጵያዊ እምነት ስለመረጠ ብቻ ኢትዮጵያዊነቱ አይቀንስም፣ ወይም አንዱ እምነት ቀድሞ ስለመጣ የአገሪቷ ልዩ ባለቤት ሊሆን አይችልም። ምክንያቱም ክርስትና ከመምጣቱ በፊት ነባር የሀገር በቀል እምነቶች ነበሩ። በየክፍለ ዘመኑ ሀገራችንን ከአጥቂዎች ለመከላከል ባድዋም ሆነ በሌሎች አውደ ግንባሮች የፈሰሰው ደም የክርስቲያን
ወይም የሙስሊም ተብሎ አይለይም። የኢትዮጵያ ደም ነው። ስለዚህ እኛ ቀድመን ስለመጣን ባለቤት ነን፣ እናንተ መጤናችሁ የሚለው ክርክር የታሪክ እውነታ የማይወክልና የዜጎችን እኩልነት የሚሸረሽር ደካማ አመለካከት ነው። ሌላው ደግሞ መካና አክሱም የተሳሳተ ንጽጽር። በአክሱም የመስጊድ ግንባታ ጥያቄ ሲነሳ እንደሌላ ትልቅ መከራከሪያ የሚቀርበው መካ ላይ ቤተ ክርስቲያን ከታነጸ አክሱም ላይ መስጊድ ይሰራል የሚል አባባል ነው። ሆኖም ይህ ንጽጽር መሰረተ ቢስ ነው። በመጀመሪያ ደረጃ መካ የሳውዲ አረቢያ ሉዓላዊ ግዛት እንጂ የኢትዮጵያ አካል አይደለችም። የኢትዮጵያ ሙስሊሞች የሳውዲ አረቢያ ተወካዮች ሳይሆኑ የዚች ሀገር ባለቤቶች ናቸው። መብታችንን በሌላ ሀገር ፖለቲካ ውሳኔ ላይ ቅድመ ሁኔታ አድርጎ ማስቀመጥ የራሳችንን ሕገ መንግሥትና ሉዓላዊነት እንደመናቅ ይቆጠራል። እውነተኛው ጥያቄ አክሱም ውስጥ የሚኖረው ኢትዮጵያዊ ሙስሊም በገዛ ሀገሩ መብቱ ይከበር ወይስ አይከበር የሚለው ብቻ ነው። በዚህ አሳሳቢ ጉዳይ ላይ የሚዲያና የጋዜጠኞች ሚናም በፍትህ ሚዛን ሊፈተሽ ይገባል። ጋዜጠኞች የህዝብ ድምፅ እንደመሆናቸው መጠን እውነትን የማውጣትና የተበዳዮችን ብሶት የማስተጋባት ታሪካዊ ኃላፊነት ነበረባቸው። ሆኖም በአክሱም ሙስሊሞች ጉዳይ የሚዲያ እንቅስቃሴ የሙያ ስነ ምግባርን ትልቅ ጥያቄ ምልክት ውስጥ የሚከት ነው። እንደ ምሳሌ ብሩክ ኒውስ ያጋጠመውን ሁኔታ መመልከት ይቻላል። ጋዜጠኛው መጀመሪያ ስለ ጁማ ሰላት ክልከላ በቪዲዮ ዘግቦ ነበር። ሙስሊሞች ታዲያ ጁማን መስገድ ተከልክለው ዙሁርን ብቻ በቤታቸው ሰግደው የዋሉ ሲሆን ይሄም ታዲያ እስከ መቼ ይቀጥላል? ድምጻችን ይሰማም፣ በአክሱም ከተማ ጫናው በርትቶብናል ሲሉም ሁሉም ሰው ድምጽ እንዲኖራቸው ጥሪ እያቀረቡ ይገኛሉ። ሆኖም ከውግዘት ለመሸሽ መረጃውን መደበቁ ለጋዜጠኝነት ሙያ ትልቅ ውድቀት ነው። ጋዜጠኝነት ሰዎችን ማስደሰት ሳይሆን እውነትን መመርመር ነው። መረጃው የተሳሳተ ቢሆን ኖሮ ስህተቱ በግልጽ ማረም ይገባ ነበር። ነገር ግን ከውግዘት ለመሸሽ መረጃን መደበቅ የበዳዮችን ዝምታ ማጋራት ነው። በተቃራኒው ጋዜጠኛ ናታናኤል ያሳየው ጽናት ለሙያው ክብር የሚሰጥ ነው። ለስራዬ ታማኝ ነኝ፣ እውነትን አልደብቅም በማለት ለሙያ ስነ ምግባሩ ወግኗል። እኔ ጋዜጠኛ ነኝ፣ ሃይማኖቴ ኦርቶዶክስ ነው። እዚህ ጋር ስሰራ ግን ኦርቶዶክስን ሃይማኖቴ ወክዬ ሳይሆን ጋዜጠኝነትን ያስተማረኝን ማህበረሰብ ለማገልገል ነው እዚህ ጋር የመጣሁት። ስለዚህ ስለ ሃይማኖቴ ሳይሆን እኔ እዚህ ጋር ታማኝነቴ ለሙያዬ ነው የሚሆነው ማለት ነው። እኔ እዚህ ጋር ሙያዬን አክብሬ ባላንስ አድርጌ ነው የምሰራው፣ ለማንም ሰው ሳላዳላ ማለት ነው። ስለዚህ እዚህ አክሱም ላይ ተፈጠረ ስለተባለ ጉዳይም ተበዳይነን የሚሉ አካላት ድምፅ ሁነን ብለው ጠየቁኝ። ስለዚህ ለነኛ አካላት ድምፅ ሆንኳቸው። ድምፅ ስሆናቸው ደግሞ ማስረጃ ጠይቄ ያለውን ነገር እዛ ደውዬ አረጋግጬ ነው ያደረኩት። ስለዚህ ለሁሉም ሰው ግዴታ ባላንስ አድርጌ መስራት አለብኝ። እርግጥ እናንተ አንፎሎ ብታረጉኝ፣ በእርግጥ እይታዬ ቢቀንስ ምናልባት ከእንጀራዬ ላይ የሚጎል ነገር ይኖራል። ግን ደግሞ ለሙያዬ ታማኝ መሆን አለብኝ፣ ለህንዲናዬ ታማኝ መሆን አለብኝ። ጋዜጠኝነት የሰላማዊ ማህበረሰብ መቆሚያ እንጂ የበዳዮች ዝምታ ተካፋይ መሆን አይደለም። ከነዚህ ሁለት ተቃራኒ ምሳሌዎች በስተጀርባ ግን ዛሬም ድረስ ሚዲያዎቻችን የሞራል ዝቅጠት ላይ ይገኛሉ። ብዙዎች ሚዲያዎች የዘመኑ ጋዜጠኞች ለእውነት ከመቆም ይልቅ ዝምታን የመረጡ በሶስት ዋና ዋና ምክንያቶች እንደሆኑ መረዳት ይቻላል። አንደኛውና ዋነኛው የወገንተኝነት በሽታ ነው። ብዙዎች ጋዜጠኞች ከመሆናቸው በፊት የአንድ እምነት ወይም የብሔር ወገንተኝነት ያጠቃቸዋል። በዚህም የተነሳ በደሉ የደረሰው በኔ ወገን ወይም እምነት ተከታይ ላይ ካልሆነ በቀር ድምፃቸውን ማሰማት እንደ ክህደት ይቆጥሩታል። እውነቱ ግን ጋዜጠኝነት ከሃይማኖትና ከብሔር አጥር በላይ ለሰው ልጅ ሰብአዊነት የሚቆም ሙያ መሆኑን መዘንጋታቸው ነው። ሁለተኛው ደግሞ የማህበራዊ ሚዲያ ጫጫታና ውግዘትን መፍራት ነው። ዛሬ ጋዜጠኞች እውነትን ከመዘገብ ይልቅ ተከታዮችን አጣለው ወይም ውግዘት ይደርስብኛል በሚል ስጋት እውነትን ሲቀብሩ ይታያሉ። እውነትን የሚመዝኑት በህሊናቸው ሳይሆን በላይክና በሼር ብዛት መሆኑ የሚዲያው ነፃነት አደጋ ላይ ጥሎታል። ሶስተኛውና አሳዛኙ ምክንያት ደግሞ ጥቅምን ማስቀደም ነው።
ለብዙዎች ጋዜጠኝነት ኑሮን ማሸነፊያ ንግድ ብቻ ሆኗል። በዚህ ምክንያት የንግድ ጥቅማቸውን ወይም ዝናቸውን የሚነካ እውነት ሲመጣ የብዙዎችን እንባ ገፍተው ለራሳቸው ጥቅም ሲሉ አፋቸውን ይዘጋሉ። በአጠቃላይ በአክሱም ሙስሊሞች ላይ ለደረሰው በደል የሚዲያው ዝምታ የበዳዮች ሁለተኛ አለንጋ ሆኗል። ጋዜጠኞች የታፈኑ ድምጾች መተንፈሻ እንጂ የበዳዮች መሸሸጊያ ሊሆን አይገባም። እውነትን ለጥቅም ወይም ለወገን አሳልፈው መስጠት ሞያዊ ክህደት ብቻ ሳይሆን በታሪክ ፊትም ተጠያቂ የሚያደርግ የህሊና ቁስል ነው። መደምደሚያችንም ዛሬ በአክሱም ሙስሊሞች ቁጥር አናሳ በመሆን ብቻ መብታቸው መጣሱ ነገ ቁጥር ያለው አካል የሌላውን መብት ይወስናል የሚል አደገኛ አስተሳሰብ እንዳይሰርጽ ያሰጋል። ይህ በደል በዝምታ ከታለፈ የጋራ አብሮነታችን ይፈርሳል። ኢትዮጵያዊነት እንደ ትልቅ ዛፍ ነው። እምነቶች ደግሞ በዛፉ ላይ ያበቡ የተለያዩ አበቦች ናቸው። ዛፉን የመንከባከብ መብት የሁሉም እኩል ነው። ስለሆነም መብትን እንደ ስጦታ ሳይሆን እንደ ተፈጥሯዊ ጸጋ በመቁጠር በአክሱም የሚኖሩ ወገኖቻችን በገዛ ሀገራቸው በእኩልነትና በክብር የሚኖሩበትን ኢትዮጵያ እውን ማድረግ የሁላችንም ኃላፊነት ነው። ለዛሬው ያዘጋጀንላችሁ ልዩ ዘገባ ይህንን ይመስል ነበረ። እስካሁን አብራችሁን ስለነበራችሁ ከልብ እያመሰገንን ሰላምና ፍትህ ለሀገራችን እየተመኘን እንሰናበታለን። መልካም ጊዜ